ሰላም ጋይስ ዘኪ ነኝ ዴይ 2 ኡበር በአሜሪካ ለዛውም በላስ ቬጋስ ከተማ ምን ይመስላል የሚለው ዴይ 2 ሁለተኛ ቀናችን ዛሬ ስራ እንወጣለን ማለት ነው። ትላንትና እንደነገርኳችሁ አፕሎድ አድርጌላችኋለሁ። ዴይ 1 አፕሎድ አድርጌያለሁ። ዴይ 2 ደግሞ ዛሬ አፕሎድ ይደረጋል ማለት ነው። ስለዚህ ምን እንደሚመስል ትላንት ያያችሁ ሰዎች ዛሬ ደግሞ ሞር ወንስቴ ነው አሪፍ ይሆናል። አይ ነው ጠዋት በጊዜ ወጣለሁ ብዬ ነበር አልቻልኩኝም ወደ ስራ ይሁን ሌላ ስራ ነበረብኝ እዛ መሄድ ስለነበረብኝ እዛ ሄጄ ነበር። አሁን ደግሞ እየወጣሁኝ ነው። ስንት ሰዓት ነው ሰዓቱ? 2 ሰዓት ከ50 ነው። ስለዚህ 3 ሰዓት በሉት 3 ሰዓት ነው የምንጀምረው። ስንት ሰዓት ነው እንደምንሰራ አይታወቅም። ለነገሩ ዛሬ በጊዜ ወጣለሁ ብዬ አስባለሁኝ። ኦሬዲ ስራ አቁሜ ነው የመጣሁት። እዛ ወደ ስራ መመለስ ስላለብኝ ግዴታ ደግሞ ዴይ 2 መስራት ስላለብኝና ሮብ ደግሞ ምን ይመስላል የሚለው ነገር ስላለብኝ ነው ዛሬ የመጣሁት ማለት ነው። ሜክ ሹር ሰብስክራይብ አላረጋችሁ ሰዎች ሰብስክራይብ ያረጋችሁ ቤቱን ተቀላቀሉ። አይ ሆፕ ደግሞ እዚህ ቬጋስ መጣችሁ ኡበር ራይድ ሼር ምናምን ለመስራት የምትፈልጉ ሰዎች ይሄ ቪዲዮ ለእናንተ ነው። እስከ መጨረሻው ተከታተሉ። ከወደዳችሁ ደግሞ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። ስለዚህ ሌትስ ጎ ወደ ስራችን እንሂድ። ያው እንደምታዩት ጋይስ ትላንትና ኦልሞስት ወደ 7 ሰዓት ሰርቼ አንድ እንትን ብቻ ነው የወረደው። እኔ ራሱ በጣም ገርሞኛል ጋዝ እንዴት ትላንትና ብዙ እንዳልበላኝ። ኦሬዲ አንድ ፍሬ ብቻ ነው የወረደችው። ብዙ ነው የሰራውባት። ኦልሞስት ለስንት ሰዓት ለ7 ሰዓት ተኩል ለ7 ሰዓት ነው የሰራሁት። ወደ 21 ራይድ ነው ያነሳሁት ትላንትና። በ21 ራይድ ይሄ ብቻ ነው የቀነሰው። ሌላ ጊዜ እንዳልነበረም ለምን እንደሆነ አላውቅም። ግን ያው ትላንት አብዛኛው የሰራኋቸው ራይዶች በጣም አጭር ራይድ ስለነበሩ ለዛ ነው ብዬ አስባለሁኝ። ስለዚህ አሁን እንወጣለን ማለት ነው። ጋዛችን ይሄው እንደምታዩት ይሄን ያክል ነው። ስንት ማይል አለን? ስንት ማይል እንደሚያስነዳን እንየው። 244 ማይል ያስነዳናል ማለት ነው ዛሬ። ስለዚህ እንሂድ ወደ ስራ። ጋይስ አሁን የመጀመሪያ ራይዳችን መጣች ማለት ነው። አላሳያችሁም። 10 ራይድ ነው። ወደ 10 ራይድ ወደ 5 ማይል አካባቢ ነው። ስለዚህ አሁን ለማንሳት ወደ 3.3 ማይል እንሄዳለን እንደምታዩት ማለት ነው። 3.3 ማይል 11 ደቂቃ ለመጣልም እንደዛ ከዛ ያነሰ ነው። ወደ 10 ደቂቃ ምናምን ነው። ስለዚህ እዚህ ተጀመረ ማለት ነው። ሌትስ ጎ ያው ጋይስ አሁን እየደረስን ኦልሞስት ያው እዚህ ጋር ታጠፍ ይለኛል። እዚህ ጋር እንታጠፋለን ማለት ነው። ኦኬ አይ ቲንክ ኢኒናውቱ ጋር ነው መሰለኝ። እዚህ ጋር እንታጠፋ ኢኒናውቱ ጋር ነው። ስሙ ጆቢ ይባላል። ፈርስት ራይዳችን ሌትስ ጎ። ኦኬ ማኒግራም ምናምን የሚባል ቦታ ነው። እቺ ደግሞ እንዴት እንደቆመች መንገድ ዘግታ ምን አይነት አይ ሴት ውመን ስለዚህ አይደለም እዚህ ጋር ቀጥታ እንሄድና እዚህ አካባቢ ነው ማለት ነው። ስለዚህ let's pick a first ride። ያው እየጠበቅኳት ነው። ወንዲውን ጆዲ ይባላል። ወንዲውን ሴት አላውቅም ብቻ እየጠበቅኳቸው ነው። አልመጡም። ያው ደቂቃችን እየቆጠረ ነው ማለት ነው። እኛ ያሉበት ቦታ ቀስቶ ያለችበት ቦታ ነው ያለው አሁን። ስለዚህ እንጠብቃቸዋለን። ኦኬ ቴክስት አረጉ። ቴንክ ዩ ዋኪንግ አውት እየመጣው ነው። ስለዚህ እኛ ደግሞ እንመልሳለን። ኦኬ ጌሬ ኦሬዲ ሜሴጅ ምናምን ራሱ ላይ ተጻፋለ የምትመልሱት ደርሻለሁ ኦኬ ቴንክ ዩ ምናምን የሚል ሜሴጅ አውቶማቲካሊ ፕሬስ ታረጉት
ወደ እነሱ ይልካል እነሱም ጋር እንደዛ ያለ ይመስለኛል ኡበር ሲጠሩ ማለት ነው ዛሬ ደግሞ በግላስ ከየመጡ ነው ወይስ let's go ወደ ራይዳችን ያው ሰክሰስፉሊ ፈርስት ራይዳችን ኮምፕሊት አድርገናል ማለት ነው አሁን ትንሽ ከከተማ ወጣ አድርጎኛል እና አሁን ኦፍ አድርገነው ወደ ከተማ እንመለሳለን ከከተማ ካወጣን ማለት ነው እንትን ነው ሩቅ ቦታ ነው የሚወስደን ከዛ አንድ ከተማ አይመልሰንም ግን ከተማ ውስጥ ከሆነ ትላንት እንደነገርኳችሁ ትንሽ ብርም ቢሆን ማለት ነው አሪፍ ነው እንትን የሚላችሁ ሾርት ራይድም ቢሆን ላይክ ቶሎ ራይድ ይሰጣቸዋል ከዛ ብሩ ቶሎ ይሰበሰባል ማለት ነው ስለዚህ እኛ አሁን ኦፍ አድርጌ ወደ ከተማ እየሄድኩኝ ነው ማለት ነው ስለዚህ let's go ጋይስ አሁን ከተማ ተመለስን ራይድ አገኘን ወደ ኤርፖርት እናንተ ኤርፖርት አላገኘውም ነበር ትላንትና አሁን ወደ ኤርፖርት ራይድ አግኝቻለሁ ማለት ነው ዊን ነው ፒክ እናረጋው ከዊን ወደ ኤርፖርት ይላል አባቴ ጋይስ ደርሻለሁኝ ሻንጣ ያዘ ሰው ያያየው አይደለም የታለሽ እስኪ እዚሁ እንጠብቃታለን ማለት ነው ያየንትን ሆፍሪ ትመጣለች እንጠብቃትና ካልመጣች ኦኬ መጣ ወንድ ነው አይገርም ያው ጋይስ ድሮፕ አረኩትኝ ኤርፖርት ሂዝ ፍሮም ተርኪ ነው ሰውየው ከተርኪ የመጣ ሰውዬ ነውና we talk a lot ብዙ ነገር አወራን ካር ዲለርሺፕ አለኝ ኢትዮጵያኖች በጣም ሃርድ ወርከሮች ናቸውና ሁለተኛ ካር ዲለርሺፕ ከፍቻለሁኝ እና ከኢትዮጵያ ቡና ለማስመጣት እያሰብኩኝ ነው ኔክስቱ ከካር ዲለርሺፕ ያጠገብ ቡና ቤት ከፍታለሁኝ ምናምን ብሎ የነገረኝ ነበር ከኢትዮጵያ ከከፋ ነው ቡና የማስመጣው ምናምን ብሎ የነገረኝ ነበር በጣም ናይስ ሰውዬ ነው እና አሁን ራይድ ኤርፖርት ውስጥ ነው ያለነው ኤርፖርት ራይድ እየፈለገልን ነው እንጠብቃለን ከዛ እናነሳና እንወጣለን ማለት ነው አብራችን ቆዩ ያው ጋይስ አሁን ደግሞ ወደ ሌላኛው ራይድ እየሄድኩ ነው ቅድም ከኤርፖርት ድሮፕ ካረኩኝ በኋላ ሁለት ራይድ አንስቼ ድሮፕ አድርጌያለሁ ማለት ነው አሁን ወደ ሶስተኛው ራይድ እየሄድኩኝ ነው እንትን ነው ሶስተኛው ራይድ አሁን የመጣልኝ ማለት ነው ሪዘርቬሽን ነው እና ገንዘቡ ራሱ አሪፍ ነው ግን ያው እዛ ሪዘርቬሽን ሲሆን ማለት ነው ተጠብቃላችሁ ስንት ነው 15 ደቂቃ ነው ምናምን እዛ ሆናችሁ ተጠብቃላችሁ አሪፍ ነው የሚከፍሉት አሁን አንድ ነጥብ ምናምን ማይል ነው ከዚህ ምን ሄደው አንድ ማይል አክቹሊ አንድ ማይል 0.9 ሆኗል 5 ደቂቃ ይላል ከዛ በኋላ እዛ ወደ 10 ደቂቃ እንጠብቃለን ከዛ ሰዎችን ፒክ እናረጋቸዋለን ማለት ነው you know what I'm saying እንደዛ ኢዚ መኒ እንሰራለን ማለት ነው ይሄ ደግሞ መኪና የሚሄድበት አያውቅም ሽማግሌ ነች ያ እንደዛ ይመስላል ማለት ነው ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ያያረጋችሁ እንግዲህ ቬጋስ መጣችሁ በር መስራት ለምትፈልጉ ሰዎች ይሄ ለእናንተ ነው ምንም ያለ ስፖንሰር እየሰራውላችሁ ነው አይ ሆፕ ቪዲዮ እንደምትወዱ ተስፋ አረጋለሁ ስቴይ ቱን ይመቻችሁ ያው ጋይስ አሁን ደግሞ ሪዘርቬሽን ራይዱ የሚገርማችሁ ዩዥዋሊ 10 ደቂቃ ምናምን ነበር የምትጠብቁት ግን ሰዎቹ ደስ የሚለው ኦሬዲ እታቸው ነው እየጠበቁ የነበረው ወርደው ማለት ነው ስለዚህ አደረስናቸው 1.1 ማይል ነበረ 21 ብር ከምናምን ነው ኢዚ መኒ ገባችሁ
ሪዘርቬሽን ምናምን ሲኖር ቆንጆ ነው የሪዘርቬሽን ስራ ቆንጆ ነው አሁን ደግሞ ሌላ ራይድ መጥቶልን ወደ ሌላ ራይዳችን እየሄድን ነው ፈታ ዘና እያልኩኝ ነው በቃ ሞራሌ ሁሉ ሌላ ታሪክ ነው መላችሁ በቃ እንደዚህ አሪፍ ሳይት ስናገኝ ሞራላችን ሃይ ነው የሚሆነው ነው መላችሁ ሌላ ታሪክ ይሄ ነገር ታቁታላችሁ ይሄ ነገር ምንድን ነበር የሚባለው ፍሬስ ዊል ሃይ ሮለር ይባላል አሁን ማይንቀሳቀስ ይመስላል ግን በጣም ቀስ ብሎ ነው የሚንቀሳቀሰው አንድ ቀን ደግሞ እንወጣበታለን እዛ ራሱ ስለዚህ አሁን ራይዳችን ጋር እየሄድን ነው ስቴቱን ይመቻችሁ ሰብስክራይብ እያደረጋችሁ ተቀላቀሉት ያለ ጋይስ እያየሁት አልመሸም መሸ ጨራል አሁን አሜን ጭልም አለ ባንዴ እና አሁን ከቀደሙ ራይድ በኋላ ስንት ራይድ ነው ሁለት ራይድ ምናምን አንስቻለሁ አሁን ደግሞ ሌላ ላነሳ እየሄድኩኝ ነው አሁን ቢዚ የሆነ ነው ትራፊክም ራሱ አሁን መኖር መምጣት ጀምሯል ትራፊክ ራሱ ስለዚህ አሁን እናነሳው ፋውንቴን ብሉ የሚባል ቦታ ነው ሆቴል ነው ማለት ነው ስቴይ ቱን ጨልም ላስ ቬጋስ ያው እንደምታቋት ማታ ነው በጣም የምታምረው ማታ በቃ ክሬዚ ስታፍ እዛ ቤት ነው ፒክ ማድረግ እዛ ብሉ ይታያቸው እዛ ብሉ ቤት እዛ ነው ፒክ ማድረገው ማለት ነው እዚህ ድሮፕ አድርጌ ስለዚህ አሁን መብራት ይዞናል መብራት እና ዛሬ ቱ ቢ ኦነስት አሪፍ ነው ጥሩ ነው እየሰራ ያለውትኝ ከትላንት ላይ አይሻልም ብላችሁ ነው ብዙ ራይድ አላነሳውም ግን ከትላንት ከሰዓቱ አንፃር ሳየው ከትላንት የተሻለ እየሰራው ነው አሪፍ ነው ነግራችኋለሁ ይሻሻላል ቀስ በቀስ እንቁላል በእግሯ ትሄዳለች ብያችሁ ነበር ያው ያሳያችን ነው እንግዲህ አሁን እና ጋይስ ስቴቱን ይመቻችሁ ወደ ፒክአፓችን እዚህ ጋር ምን ይላል ራይድ ሼር ፓርኪንግ ፒክአፕ ይላል ሂድ እኛ እናሳልፈዋለን አው እዚህ ውስጥ ነው የምናነሳው ማለት ነው እዚህ አካባቢ ይታያችኋል የምን እንደም ራይድ ሼር ፒክአፕ ሶ ወደዚህ እንገባና እዚህ ጋር ነው ማለት ነው ከነዛ ሰዎች አንዱ ናቸው ይመቻቹ እናንሳቸው ያው ጋይስ ቀደም ከፋውንቴን ብሉ ካልኳችሁ በኋላ አንድ ራይድ አነሳውኝ አሁን እዚህ ፓሪስ የሚባል ተጥያለሁኝ እየጠበቅኩኝ ነው ማለት ነው ቴክስት አድርገውልኛል እየመጣን ነው ምናምን ብሎ ቴክስት አድርገውልኛል ማለት ነው ሶ ፋር ሶ ጉድ አሪፍ እየሄደ ነው እየራበኝም ነው ራብ ስለዚህ እንጠብቃቸውና እናነሳቸዋለን ማለት ነው ባይ ያው ጋይስ አሁንም እየተሸቀለ ነው ሸቀል ልወጣ ነበር እና እዛ ያልኳችሁ ቦታ ስደውል ባትመጣም ችግር የለም ተብያለሁ እና አሁንም ደግሞ ስራው ትንሽ ስለሆነዋል አሁን ትንሽ የሆነ ቀነስ ብሏል ከቀደም የሆነ ጊዜ በጣም ቢዚ ነበረ አናት ባናቱ ነበረ የሚመጣው ስለዚህ አሁን እዚህ አካባቢ ቆመን ራይዳችንን እንጠብቃለን ማለት ነው እንደምታዩት በጣም ባዶ ሆኗል ያለበት እዚህ አካባቢ ኤርፖርት ራይድ አካባቢ ብቻ ነው ያለው ስለዚህ እንጠብቃለን እዚህ አካባቢ ቆመን ማለት ነው እና እንጆይ ያረኩ ነው ስናክ ይዤ መጥቼ ነበር እንትን ብርቱካን መንደራኒ ምናምን ነገር እሱን እየበላውኝ ቺል ያረኩ ነው ሆዴ ደግሞ ትንሽ አራበራብ ይያለኝ ነው ትንሽ አይተነው ማይሆን ከሆነ ቦታው ያልኳችሁ ቦታ ሄዳለሁ አዘርዋይስ እንሰራለን እንቀጥላለን ማለት ነው ይመቻችሁ ባው ወራብ ጋይስ እንዴናችሁ ይላል አማን ነው የሚገርማችሁ ማለት ነው አሁን ያደረስኳቸው ሰዎች የሮንግ አድሬስ ምን ነበር የተሳሳተ ቦታ ሞልተው ደርሰን ከደረስን በኋላ ሌላ ቦታ ነው እንደገና ተመልሰው አፕዴት አድርገው ደስ የሚለው ነገር እንትናቸው አድሬሱ አፕዴት ማድረግ ይችላሉ ማለት ነው አፕሊኬሽኑ ላይ እዛው ማለት ነው እንደገና አፕዴት አድርገውት እንደገና ወደ ሌላ ቦታ 5 ደቂቃ ነው 6 ደቂቃ የሚያስነዳ ቦታ ወሰዱኝ ግን በጣም ናይስ ነበር አፕዴት አታርገው እዚሁን ጨርሰውና ወስዳቸዋለሁ ስላቸው
አይ ችግር የለውም ምናምን ብሎ አፕዴት አደረገው እና አሁን ደግሞ ራይድ ፍለጋ ወደ ዳውንታውን መተናል። እዩት እዚህ ጋር አንደርግራውንድ ዳውንታውን አካባቢ ነበር የደረሰኝ። ስለዚህ እዚህ አካባቢ ራይድ ይዘን እንሄድና የዛሬው ስራችንን ጨርሰዋለን ማለት ነው። ሰርካ ይባላል። ይሄ ሰርካ ዳውንታውን ነው። ይሄ እንግዲህ ቬጋስ ከመጣችሁ ሜክ ሹር ዳውንታውን ቪዚት ሳታረጉ እንዳትሄዱ። ስለዚህ አሁን ስለው የሆነ ነው የሚመጣልን ራይድ እንጠብቅና አሪፍ ራይድ ይመጣልና ብያስባለሁኝ። እንጠብቅና ከይሄ ራይድ አንስተን ወደ ሰፈራችን እንሄዳለን ማለት ነው። ይሄው መጣ ራይድ መጣ 4 ብር ከምናምን ይሄ አንሄድም። እናንሳው ዝም ብለን በቃ ወደ ላስ ቬጋስ ቡልቫርድ ስለሆነ አክሴፕት እናደርገውና እዚሁ ነው የምናነሳው። ደስ የሚለው ኦኬ እዚሁ እንቆምና እንጠብቅ ራይዱ ማለት ነው። ያው ጋይስ አሁን የመጨረሻ ራይድ ሰራውኝ ማለት ነው። ከወጣውኝ ኦፊሻሊ 5 ሰዓት ሆኖኛል። ያው የመጨረሻ ራይዳችን ይታያል 4 ብር ከ98 ነው ማለት ነው። ሶ አሁን ኦፍ እናደርገውና ማለት ነው ወደ ቤት እንሄዳለን። እና ደግሞ ዛሬ የሰራሁት ማለት ነው ላሳያችሁ ፈልጌ የነበረ ግን አንድ ላይ በሳምንት ስንት እንደሰራሁ እና ስንት ሰዓት ሰርቼ ስንት ገንዘብ እንደሰራሁ አንድ ላይ ያሳያችኋለሁ ብዬ ነው። ለዛ ነው ያላሳያችሁ። ስለዚህ ዛሬ ሁለተኛ ቀናችን ነው። ካሁን በኋላ 3 ቀን ይቀረናል። 5 ቀን ነው የምሰራው፣ 2 ቀን እረፍ። በ5 ቀን አሁን ስንት ሰዓት እንደሰራሁና ስንት ራይድ እንዳነሳሁኝ ቶታል እዛ ላይ አሳያችኋለሁ ማለት ነው። ለዛ ነው ያላሳያችሁ ስንት ገንዘብ እንደሰራሁኝ። ወዳችኋለሁ። እና የዛሬው ቪዲዮ ይሄን ይመስል ነበር። እስካሁን ስላያችሁት በጣም አመሰግናለሁ። ለነገ ደግሞ አናዘር ቻሌንጅ እስከምንጀምረው ድረስ አይ ሆፕ የዛሬው ቪዲዮ ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ነገ በሌላ ቪዲዮ እንገናኝ። ባይ ጋይስ።